ድንግል ማርያምን በትክክል የተረዳት ሰው ወደ ክርስቶስ ነው የሚደርሰው እንጂ ድንግል ማርያምን አያመልካትም፣ አምላኩም አይደለችም፣ እሷም አላላችም፣ ቤተክርስቲያንም አትልም፣ እኛም አንልም። ድንግል ማርያም ወደ ልጇ ነው የምታደርሰው። አብን ያወቀ ሰው ወልድን ያውቀዋል። በምድር ደግሞ ማርያምን ያወቃት ሰው ክርስቶስን በትክክል ያውቀዋል። እመቤታችን ወደ ልጇ ነው የምትመራው። አብ ወደ ልጁ እንዳሳየ ሁሉ እሷም ደግሞ ያለ እናት የወለደው አባቱ ወደ ልጁ እንዳመለከተን ያለ አባት የወለደችው እናቱ ደግሞ ወደ ልጇ ታመለክተናለች። በቃና ዘገሊላ ላይ በዮሐንስ ወንጌል ምዕራፍ 2 ላይ በተጻፈው ታሪክ ላይ ስታነቡ እመቤታችን የወይን ጠጅ አልቆባቸው የነበሩትን ሰዎች ጎደሏቸውን ለመሙላት ልጇን ወይን እኮ የላቸውም ብላ ከጠየቀችው በኋላ ጊዜ ገና አልደረሰም ብሎ ሲመልስላት ለእነዚያ ሰዎች ምንድን ያለቻቸው? ኩሎ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ አድርጉት። ስለዚህ እናቱም እሱን ስሙት አለች፣ አባቱም እሱን ስሙ ነው ያለ። እመቤታችንም ልጄን ስሙ፣ የምትፈልጉትን ነገር እሱ ያደርግላችኋል፣ እሱ የሚላችሁን አድርጉ